ባህር ዳር በዘመን ሀብተ ማርያም ፊታውራሪ ሀብተ ማርያም ወልደ ኪዳን ከእናታቸው ወይዘሮ ወለተ ማርያም ሙሸና ከአባታቸው አቶ ወልደ ኪዳን ከረሼ በቀድሞ የሸዋ ጠቅላይ ግዛት በሰባት ቤት ጉራጌ በቻም ድብር መጋቢት 12 ቀን 1927 ዓ.ም ተወለዱ። ወላጆቻቸው በግብርና ይተዳደሩ የነበረ ሲሆን ወላጅ አባታቸው በትምህርት ብቁ የሆነ ዕውቀት ሳያስጨብጧቸው ከዚህ ዓለም በሞት በመለየታቸው በወቅቱ ስጋት ተፈጥሮ ነበር። ነገር ግን ከግብርና ይልቅ ወደ ትምህርት ያዘነብሉ እንዲሁም ሀገርና ወገንን ለመጥቀም ያስቡ ስለነበረም እንድብር በሚገኘው ቅዱስ እንጦንዮስ በተባለው ካቶሊክ ገዳም በ1936 ዓ.ም ወደ ትምህርት ገብተው መንፈሳዊና ዘመናዊ ትምህርት ሲከታተሉ ከቆዩ በኋላ ገዳሙ አዛዥ የነበሩት ፍራንሷ ማርቆስ ሀብተ ማርያም ትጉና ታታሪ እንዲሆን ትልቅ ጥረት አድርገዋል። መምህርቱ ሀብተ ማርያም በትምህርቱ ዙሪያ ጠንካራ ስለነበር ነገ የሀገሪቱ የጀርባ አጥንት እንደሚሆን ከፍተኛ እምነት ነበራቸው። ገዳሙ በ1939 ዓ.ም በትምህርታቸው ጠንካራ ከሆኑ ተማሪዎች መካከል ሀብተ ማርያም ቢመረጡም እናታቸው ወይዘሮ ወለተ ማርያም አመንትተው በስተመጨረሻ ድሉ ተቋረጠም። ከዚህ በኋላ በ1939 ሐረር ዘርዓ ክህነት ሁለተኛ ደረጃ ትምህርት ቤት የሚስዮን ማዘጋጃ ትምህርታቸውን ተምረው ጨረሱ። ከ8 ዓመታት በኋላ ትምህርት ሚኒስቴር በመምህርነት ወደ ተወለዱበት አካባቢ ቀዳማዊ ኃይለ ሥላሴ ትምህርት ቤት የእንግሊዘኛ መምህርነት አገልግለው ወደ አዲስ አበባ ተፈሪ መኮንን ትምህርት ቤት እንዲዛወሩ አደረገም። ነገሩ የሚጀምረው ከዚህ በኋላ ነበር። በ1964 ዓ.ም ንጉሠ ነገሥት ኃይለ ሥላሴ ለሁለተኛ መነገሻ ከተማነት የመረጧትንና የብዙዎችን የዓለም ቀልብ የሳበችው ውብ ከተማ ባህር ዳር ከንቲባነት በብዙ ጥቆማና ውትወታ ምክንያት ባለራዕይ ባለተሰጥኦ ታላቁ መምህር ፊታውራሪ ሀብተ ማርያም የባህር ዳር አውራጃ አስተዳዳሪ ሆነው በጀርመኖች የተሰራውን ማስተር ፕላን እንዲያሳኩ ከከፍተኛ አደራና እምነት ጋር እኒሁን ቁልፍ ሰው በ1964 ንጉሠ ነገሥቱ ሹመው ላኳቸው። ፊታውራሪ ሀብተ ማርያም ወደ ባህር ዳር ሲመጡ ሁሉ ነገር አልጋ በአልጋ ይሆናል ብሎ አልጠበቁም። ብዙ ውጣ ውረዶች እንደሚጠብቃቸው ያውቃሉና በተሾሙበት ዕለት ወደ ቢሮአቸው ገብተው ስራቸውን ጀመሩ። በዚህ ጊዜ የባህር ዳር ከተማ ሕዝብ ብዛት 22508 ነበር። እቅዱን ለማሳካት ይህ ሕዝብ ከጎናቸው ሊቆም ይገባል። ይህ ካልሆነ ግን እቅዳቸው በወረቀት ተጽፎ እንደሚቀር ስለሚገነዘቡ ወዲያውኑ ስራቸውን ጀመሩ። ባህር ዳር ከተማ ለመናገሻ ከተማነት የሚያበቃትን ስራ ንድፋቸውን አስቀመጡ። በዚህ ጊዜም የመዝናኛ ቦታዎች፣ አደባባዮችና ትምህርት ቤቶች አስቀድመው ተዘጋጁ። ይህ ስራም የእቅዱ አካል ሆኖ ስራው ተጧጥፎ አዳዲስ መንገዶች ከማጠናከር አንጻር ከዚህ ቀደም የነበረው የቅዳሜ ገበያ ወይም የአሁኑ ቀበሌ 02 ከነበረበት ቦታ ተነስቶ አሁን ካለበት ቦታ ላይ ማለትም ወደ ቀበሌ 04 ዋናው ገበያ አገልግሎት መስጠት ጀመረም። አርጢቋጣን ከሁለት የሚከፍል መንገድ መሃል ለመሃል በአትክልት ያጌጠ ከአጼ ቴዎድሮስ ስታዲየም ስራ ጀምሮ እስከ አባይ ምንጭ ሆቴል ድረስ ስራው ተጧጧፈም። በዚህ ጊዜ የተከናወኑ ስራዎች ብዙ ናቸው። ከነዚህም መካከል በቆርቆሮ የተገደኑ ግድግዳ የሌላቸው ሱቆች ተጀመሩ። የእሳት አደጋ መከላከያ ዘመናዊ መኪና ተገዝቶ ስራ ተጀመረም። ከዚሁ ጎንም ጋራጅ ከነ ባለሙያው ተከፈተ። የቅዱስ ጊዮርጊስ ቤተክርስቲያንም የነበረው የሳር ክዳን ጣራ አፍርሰው በህንጻ ዲዛይን ተወዳዳሪ ያልነበረው ቤተክርስቲያን ተሰራ። የህዝብ መጸረጃ ቤት፣ የገላ መታጠቢያ ቤት፣ የቤዛይት ቤተ መንግስት፣ የማዘጋጃ ቤት ህንጻ፣ ዘመናዊ ፊልም ቤት እንዲሁም የመሰብሰቢያ አዳራሽ ስራዎች፣ ተፋሰሶች እንዲሰሩ ተደረገም። የከተማው ውበት ለማስጠበቅ ደረጃቸውን የጠበቁ መናፈሻዎች ስራ ከመንገዶችና ከሌሎች ግንባታዎች ጋር ጎን ለጎን በመስራት አሁንም ፋታ ሳይወስዱ ለስራቸው ወዝ ሰጡ፣ ደማቸውን አፈሰሱ። በሐይቁ ዳር ለዳርም በአደባባዮችና በከተማው ውስጥ በሚገኙ ባለ ሁለት አቅጣጫ መንታ መንገዶች አሁንም ድረስ የከተማው መጠሪያና የሚያምር ግርማ ሞገስ አላብሰው የሚገኙ የዘንባባ ዛፎችን በዚያን ወቅት ኤርትራ ዲንጋ ከተባለ ቦታ ለአንድ ችግኝ 0.7 ሳንቲም ሂሳብ ተገዝተው እንዲመጡ በየመንገዱ ለውበት እንዲተከሉ ተደረገ። ለባህር ዳር ከተማ እድገት ፈርቀዳጅ የሆኑት ፊታውራሪ ሀብተ ማርያም በ1962 ወደ ናዝሬት ከተማ ተዛወሩ።
የንጉሱ ለባህር ዳር ትኩረት መስጠትና የከተማው ህዝብ ቀልብ የሳባቸው ከነዋሪዎች አልፎ በሀገር ደረጃ አነጋጋሪ ሆኖ ነበር። ለከተማው መንግስት የሰጠው ትኩረት ህዝቡ ለከተማ ያለው ፍቅር እንዲህ በዘፈን እያሽሞነሞኑ ባህር ዳርን ያወድሷት ነበር። ባህር ዳር ባህር ዳር ባህር ዳር ውቢቱ በግርማዊ ጃንሆይ የለመለምሽቱ አግቢዋ ሀብተ ማርያም ሚዜዋ ተፈሪ ውቢቷ ባህር ዳር ለዘላለም ኑሪ ዙራይቸዋለው ሀገር እስከ ሀገር እሷ ትበልጣለች ለምለም ባህር ዳር ዙራይቸዋለው ሀገር እስከ ሀገር እሷ ትበልጣለች ለምለም ባህር ዳር እየተባለ በየአዝማር ቤቱ ተዘፍኖላታል። ቅኔ ተቀኝተውላታል። ደራሲዎች ደርሰውላታል። እልፍ ሙዚቀኞች በሙዚቃቸው አሽሞንሙነዋታል። ውድ አድማጮቻችን ክፍል 2ን በቀጣይ ክፍላችን ይዘን መጠን የምናስቃኛችሁ ይሆናል። ክብር ለፊታውራሪ ሀብተ ማርያም ወልደ ጊዮርጊስ። ቸር ቆዩልኝ።